የዛሬው ታሪካችን እንዲህ ይጀምራል። ልጁ ነገውን ሚስት ሊያገባ ሽር ጉድ ላይ ሳለ እናቱ ድንገት ከዚህ ዓለም በሞት ትለየዋለች። ታዲያ የሰርጉን ፕሮግራም ወደ ዓመት አዘዋወረው። የማይደርስ የለምና ያ ቀጠሮ ቀን ዓመቱን አክብሮ ብቅ አለ። ልጁም የሚፈልጋትን ሴት አገባ። ያ ጊዜ አባቱ በባዶ ቤት ብቻውን ሊቀሩ ተገደዱ። ምክንያቱም ባለቤታቸው ከሞተች በኋላ ከዚህ አንድ ልጃቸው ሌላ ማንም አልነበራቸውም። ልጁም ከአዲሷ ሚስቱ ጋር ኑሮውን ጀመረ። አንዳንድ ጊዜ ሚስቱን ይዟት አባቱን ሊጠይቅ ይመጣል። አንዳንዴ ደግሞ እሱ አባቱን ጠይቆ እስኪመለስ እሷ ቤተሰቦቿ ዘንድ ተጠብቀዋለች። ታዲያ ሚስቲቱ የሷን ቤተሰቦች ብቻ እንዲጠይቅ ታስገድደው ነበር። ታዲያ በዚህ መልኩ 5 ዓመታት ተቆጠሩ። በዚህ መካከል እነኚህ ምስኪን አባት በእርጅና ላይ በሽታ አዳከማቸው። የአባቱ ሁኔታ ያሳሰበው ልጅ አባቱን ቤት ሊወስዳቸውና ሙሉ እንክብካቤ እንዲደረግላቸው ሲጠይቃቸው የልጁ ሚስት ዘንድ ተቀባይነት የሌለው እንግዳ እንዳይሆኑ ስለሰጉ ጥያቄውን አልተቀበሉትም ነበር። ከዛም ለረጅም ጊዜ ልጃቸው ውቶታ ለጥያቄው እጅ እንዲሰጡ አደረጋቸውና ልጃቸው ቤት ቀሪ ዘመናቸውን ሊያጠናቅቁ ብቅ አሉ። ያ ጊዜ ታዲያ የልጃቸው ሚስት ደስታ ራቃት። 2 አይነት ምግብ ማብሰል ጀመረች። ለሽማግሌው በግዴለሽነት ትሰራና ታቀርብላቸው ነበር። አባት ምግብ ብቻቸውን መብላት ቢከብዳቸውም እንኳን ከልጃቸውና ከልጅ ልጃቸው ጋር አብረው መብላትን አትፈቅድላቸውም ነበር።